የቢዋይዲ ቴክኖሎጂ በየዕለቱ አነጋጋሪነቱን እየጨመረ መጥቷል። በቅርቡ ደግሞ ለእይታ የቀረበውና በመቶ ሺዎች ኦርደር የተቀበሉበት ገና በሁለት ሳምንቱ አዲስ መኪናቸው ለገበያ ቀርበዋል። ቢዋይዲ ዲ-ታንግ ወይ ደግሞ ግሬት ታንግ ይባላል። በዛሬታችን የተሽከርካሪ ምን አይነት ተሽከርካሪ ነው? ዋጋው ስንት ነው? ምን የተለያዩ ነገሮችንስ ይዞ መጥቷል የሚሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆዩ። አርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ አድርጉ። እንዲሁም የአዶኒያስ ካር ሪቪው እህት ኩባንያ የሆነ አንድ ለየት ያለ ድርጅት መስርተናል። በዚህም ድርጅታችን ላይ ኦሪጂናል የሆኑ የኮስሞቲክስ እቃዎች የምታገኙበትን ይዘን ቀርበናል። እሱን ከስልክ አስቀምጥላችኋለሁ። ቴሌግራም ቻናሉም ሊንክ እዛ ላይ ስላለ እየገባችሁ ኦሪጂናል እቃዎችን መሸመት ትችላላችሁ። ቢዋይዲ ዲ-ታንግ የምንለው ወይ ደግሞ ግሬት ታንግ የምንለው እስከዛሬ ከምናውቃቸው ትንሽ ለየት ያለ ነው። ለመሰላችሁ መኪናው እጅግ በጣም ትልቅ የሚባል ነው። ከተማችን ላይ ታንግ የምንለው ተሽከርካሪ ያለ የቢዋይዲ በጣም ትልቅ የምንለው ነገር ግን ይሄ ደግሞ እጅግ በጣም ግዙፍ የተባለ ነው። እንዴት ካላችሁ የተሽከርካሪ አጠቃላይ ርዝመቱን ስታዩት ወደ 5.3 ሜትር አካባቢ ነው። ስፋቱ ደግሞ ኦልሞስት 2 ሜትር የሆነ ተሽከርካሪ ነው። ዊል ቤዝ ማለት ደግሞ ከፍተኛው ጎማና የኋለኛው ጎማ እኛ የምንቀመጥበት አሽከርካሪው ተሳፋሪ የምንቀመጥበት ደግሞ ወደ 3 ሜትር አካባቢ ነው። ይህ እንግዲህ ቢዋይዲ እስከዛሬ ካመረታቸው በሳይዛቸው በጣም ግዙፉ ከሚባሉ የኤሌክትሪክ ተሽከርካሪዎች መካከል አንዱ ነው። ግዙፍ የሆነው ግን መልኩ ብቻ እንዳይመስላችሁ ባትሪውም ግዙፍ ነው። እሱን ወደ በኋላ ላይ በስፋት አሳያችኋለሁ። ብዙዎቻችሁ ግን ገና ቪዲዮ ሲጀምር ዋጋ እያላችሁኝ ስለሆነ የተሽከርካሪን ዋጋ ልንገራችሁ። የተሽከርካሪ በአሁኑ ሰዓት ላይ በ58000 የአሜሪካን ዶላር ለገበያ የቀረበ የቅንጦት መኪና ነው። መኪናው እጅግ በጣም ግዙፍ ነው ያልኳችሁ ዋጋው ብቻ አይደለም፣ ባትሪ ብቻ አይደለም። እንደምትመለከቱት ሁሉ ነገሩ በጣም ገዘፍ ያለ ተሽከርካሪ ነው። ይህን ተሽከርካሪ ስገዙ የተለያዩ አማራጮች አሏችሁ። መኪናውን በመገዙበት ጊዜ የተለያዩ የትሪም ሌቭሎች አሉ። ዝቅተኛው የሚባል አለ፣ ከፍተኛው የሚባል አለ፣ ረጅም ኪሎ ሜትር የምትጓዙበት አለ። መኪናው ለምሳሌ በባትሪ ሳይዛቸው መኪናው ከዝቅተኛው በምንጀምርበት ጊዜ ኢቪ ቤዝ ምንለው አለ። እሱ ወደ 105 ኪሎዋት ነው። 105 ሰምታችሁኛል። 105 ኢትዮጵያ ውስጥ ካሉት የተለያዩ የቢዋይዲ መኪኖች የጥፍ የሆነ ማለት ነው። ከዛ ደግሞ ሎንግ ሬንጅ የሚባል አለ ባለ ሲንግል ሞተሩ። እሱ በሚሆንበት ጊዜም 130 ኪሎዋት ሊቲየም አየን ባትሪ ሊቲየም አየን ፎስፌቶች ናቸው። ባትሪ አማራጮች አሉት። ይህ እንግዲህ የፈረስ ጉልበቱ ዝቅተኛ የሚባለው 402 የፈረስ ጉልበት ነው። መካከለኛው ማለትም ባትሪው ትልቅ ባትሪ ተገጥሞለት ነገር ግን አንድ ኤሌክትሪክ ሞተር ብቻ ያለው ሲሆን 496 የፈረስ ጉልበት አለው። ዱዋል ሞተር ደግሞ አማራጭ አላችሁ ባለ ሁለት ሞተር። እሱ ደግሞ ኦልሞስት ከ784 የፈረስ ጉልበት በላይ ማመንጨት ይችላል። ከ0 ኪሎ ሜትር ምንም አያሳስባችሁ። በጣም ቀስ ያለው የሚባለው በ5.9 ሰከንድ ውስጥ የሚደርስ ነው። እንዲሁም ዱዋል ሞተር የተባለው ደግሞ 3.9 ሰከንድ ውስጥ መድረስ ይችላል። እኔ ግን የገረመኝ የተሽከርካሪ በዋነኝነት መኪናው በአንድ ጊዜ ቻርጅ መጓዝ የሚችለው አቅሙ ነው። መኪናው በአንድ ጊዜ ቻርጅ እስከ 950 ኪሎ ሜትር መጓዝ ይችላል። አዎ 950 ኪሎ ሜትር። የተሽከርካሪ እንግዲህ ኢቪ ለምሳሌ ይሄ ሪል ዊል ድራይቭ ሞዴሉ ብቻ በሚሆንበት ጊዜ ያ መኪናው 800 ኪሎ ሜትር ነው። ከፍተኛው 950 ነው። ይህ እንግዲህ በጣም ግሩም የሚባል ነው። እነዚህ መኪኖች የተለያዩ አማራጮች አሏቸው በሃይብሪድ። እሱን ደግሞ በሌላኛው ቪዲዮ አሳያቸዋለሁ። ታዲያ የተሽከርካሪ እንደዚህ ካስባለው ሌላኛው ፕለጊን ሃይብሪድ አማራጩ ምን ያህል ነው ካላችሁኝ፣ ፕለጊን ሃይብሪድ አማራጩ ዲኤምፒ ነው። አብዛኞቹ በዲኤምአይም አላቸው። ነገር ግን እንደምታውቁት የቻይና መኪና በሚሆንበት ጊዜ አብዛኛው በ1500 ሲሲ ቱርቦቻርጅ ኢንጂን ነው የሚገጠምላቸው። ከዚህ በተጨማሪ ደግሞ በጣም አልትራ ኤፊሽንት የተባለውን ዲኤምአይ 5.0 የተባለ ሞዴል አላቸው። ባለ ሲንግል ሞተሩ ዲኤምፒ ባለ ሁለት ሞተሩ ኦል ዊል ድራይቭ ሲስተም አለው። እነዚህ ኦልሞስት 510 የፈረስ ጉልበት ማመንጨት ይችላሉ። ከ0 ኪሎ ሜትር በ4.3 ሰከንድ ውስጥ መድረስ ይችላሉ። ነገር ግን መኪኖቹን ኦልሞስት ከ1000 ኪሎ ሜትር በላይ እንዲጓዙ ያደርጋቸዋል። ታዲያ ምን ነው ሃይብሪድ እንደዚህ ኖሮት ለምን እንደዚህ ቀነሰ ልትሉ ትችላላችሁ። ምክንያቱም መኪናው በጣም ግዙፍ ስለሆነ ነው። በጣም ግዙፍ ስለሆነ ያው ክብደትም ስላለው ነው። የተሽከርካሪ እንደነገርኳቸው 5.3 ሜትር ነው። መኪናው በጣም ታንክ በሉት ግዝፈቱ። ፎር ዊል ስቴሪንግ ግን ተካቶለታል። ፎር ዊል ስቴሪንግ ማለት ነው እናንተ የመኪናው መሪ በምታዞሩበት ጊዜ የኋላውም ጎማ አብሮ መዞር እንዲችል እንደፊተኛው ሙሉ ለሙሉ 90 ዲግሪ አካባቢ ይዞራል ማለት ሳይሆን አንድ 10 ዲግሪ አካባቢ መዞር ከቻለ የመኪናው የፊተኛው መሪ ወደ ቀኝ ሲታጠፍ እሱ ወደ ግራ ሲዞር ምንዞርበት ዩተርን ማድረግ ቢኖርብን በአጭር ቦታ ላይ መዞር እንችላለን። ነገር ግን ሃይዌይ ላይ በምንላበት ጊዜ ደግሞ መሪውና የፊተኛውም የኋለኛውም ወደ ቀኝ ካሳጠፍ ነው ወደ ቀኝ፣ ወደ ግራ ካረግነው ወደ ግራ ያደርገዋል። ያ ደግሞ መኪናው በሃይ ስፒድ ጊዜ ሌን ቼንጅ ማድረግ ብንፈልግ ያለምንም ችግር መኪናው አደጋ ሳይደርስበት
ቼንጅ እንዲያደርግ የሚያስችለው ነው። የቅንጦቱ ነገር ግን እዚህ ላይ ብቻ አያቆም። መኪናው ሰስፔንሽኑ ራሱ ለራሱ ኮምፒውተር ተገጥሞልታል። ይህንን ስላችሁ ምንድነው መኪናውን እያሽከረከራችሁ መንገድ ላይ የተቆፈረ ነገር ቢያጋጥመው ያንን ነገር ቀድሞ አይቶ ካሜራው ስካን አድርጎ ለመኪናው አጀስት አድርጎ ስለሚጠብቀው እናንተ ምንም አይነት ምቾታችሁ ሳይጓደል መኪናችሁ ጉዳት ሳይደርስበት ያንን ጉድጓድ ራሱ በቀላሉ ማለፍ ይችላል። ጠንከር ማድረግ ካለበት ሰስፔንሽኑን ጠንከር ያደርገዋል፣ ለስለስ ማድረግ ካለበት ደግሞ ለስለስ ያደርገዋል። ይህ እንግዲህ እንደ መንገዱ ሁኔታ ነው። ዲሲዩስ ኤ ሰስፔንሽን ይባላል። ዲሲዩስ ሲ ነበረ አብዛኞቹ ላይ የምናገኘው። ዲሲዩስ ኤ የሚባለው አዲሱ በዚህ መኪና ላይ የምናገኘው ለየት ካሉ ፊቸሮቹ መካከል አንዱ ነው። እስቲ መኪናው ላይ የምታገኙትን ደግሞ አንዳንድ የቅንጦት የሚባሉ ፊቸሮችን እንገራችሁ። የተሽከርካሪ የቅንጦት ፊቸሮቹ ኦልሞስት በኤአይ የታገዙ የሚሰሩ ናቸው። ለምሳሌ ከወንበሮቹን ጀምር። የመኪናው ወንበሮቹ ስታንዳርዳይዝ የሆነ ኦልሞስት ባለ 7 ወንበር አማራጮች ናቸው ያሉት። 2 ከዛ 3 የሚባለው የወንበሮች አሰላለፍ ማለት እንችላለን። እንግዲህ ብዙ ጊዜ መኪና ላይ እንደዚህ ተብሎ ነው የሚጻፈው። ሌላ ደግሞ መኪኖቹ ወንበሮቹ ራሱ በአየር መንገድ ስታይል ካቢን ቼር የሚባሉት ናቸው። ከዚህ በተጨማሪ ዜሮ ግራቪቲ ነው። ዜሮ ግራቪቲ ማለት እናንተ መኪናው ላይ ስትቀመጡ መኪናው ያለምንም ሁኔታ ያለምንም ችግር የእናንተን ክብደት ለወንበሩ ሁሉም አካባቢ እኩል ስለሚያከፋፍሉ አንድ ቦታ ላይ ብቻ እንትን የሚላቸው አይደለም። ምቾት ነገር ትንሽ እንኳን የሚነሳቸው አይደለም። ለኋላ ተሳፋሪዎች ወንበሮቹን ለኋላ ወንበሮቹ ከፊት እንደ ጠረጴዛ እንዲወጣቸው ማድረግ ይችላላችሁ። ማሞቅ፣ ማቀዝቀዝ እንዲሁም ደግሞ ማሳጅ ወደ 10 ፖይንት አማራጮች አሉት። እንደዛ ማድረግ ይችላላችሁ። ከዚህ በተጨማሪ እዚህ መኪና ላይ የምታገኙት ደግሞ ቴክኖሎጂዎች አሉ። ለምሳሌ ናኖሜትር ኮክፒት ቺፕስ ይጠቀማል። ይህ ደግሞ በጣም ሚኒማሊስቲክ የሆነ 3 ስክሪኖችን በአንድ ላይ እንድትጠቀሙ ያደርጋችሁ ነው። ላግ የሚባል እዚህ ላይ አታስቡ። እዚህ መኪና ላይ 27 ስፒከር ነው የተገጠመለት። 27 ስፒከር እንግዲህ ኦዲዮ ሲስተሙ ምን ያህል ጥራት ሊኖረው እንደሚችል በዚህ መመልከት ትችላላችሁ። እዚህ ላይ ደግሞ ታገኙት አንድ ለየት ያለ ነገር እንደነገርኳችሁ ኤአይ ሞዶች አሉት ብያችኋለሁ። የኤአይ ያገዘ የሚሰሩ ስራዎች አሉ። ለምሳሌ እዚህ መኪና ላይ ጋድስ አይ 5.0 ይባላል። እዚህ ላይ የምናገኛቸው የተለያዩ የሴፍቲ ፊቸሮችን እንዲሁም ደግሞ የተለያዩ ፊቸሮችን በአንድ ላይ እንድጠቀሙ ያደርጋቸዋል። አብዛኛው ጊዜ ከዚህ በፊት እንጠቀማቸው የነበሩት መኪናው ላይ በተጫኑ ነገሮች ነበሩ። አሁን ግን እነ ዲፕ ሲክ እንዲሁም ሌሎችንም ኤአይዎችን እየታገዘ መኪናው በቮይስ ኮንትሮል እያደረጋችሁ ቬሂክል ሜካኒክስ እና ሚዲያውን እየተቆጣጠራችሁ መጓዝ ትችላላችሁ። እነዚህ መኪኖች ላይ እንዳልኳችሁ የተለያዩ ቅንጦት ነገሮች አሏቸው ብያቸዋለሁ። ነገር ግን BYD ብዙ ጊዜ የዚህ ቻናል ቤተሰብ ከሆናችሁ BYD ላይ ቅንጦት ነገሮች የተለመዱ የመጣ ነው። ለምሳሌ ኢሮፕ ላይ እንደ ቅንጦት የሚታዩ ነገሮች እንደ ፍራንክ ማለትም የፊተኛው ኮፈን ላይ ቀን እንደማስቀመጥ አይነት ነገር ተሽከርካሪ ላይ ወደ 8.9 ኪዩቢክ ፊት የሚሆን እቃ ማስቀመጫ እናገኛለን። የተለያዩ ሞዶች አሉት። መኪናውን የድራይቭ ሞዶች አሉት። እዚህ መኪና ላይ ደግሞ ቬሂክል ቱ ሎድ የሚባል ሲስተም አለ። ይሄ ምንድነው? መኪናውን በመጠቀም አንዳንድ ነገሮችን ለማንቀሳቀስ ያሉ ፊቸሮችን ማስጠቀም ይችላል። እዚህ ተሽከርካሪ ላይ ከዚህ በላይ ነው፣ ብዙ ዘመናዊ ፊቸሮች አሉት። እነዚህ መኪኖች ወደ ሀገራችን መግባታቸው አይቀርም። መቼ ይገባሉ እሱን አላወኩም። ከጊዜ በኋላ ግን የሚመጡ መኪኖች ናቸው። ሲገቡ አንድ ባንድ ከዚህ በፊት ስንሰራው እንደነበረው በአካል ተገኝተን አንድ ባንድ እናያሳያቸዋለን። ታዲያ የተሽከርካሪ ዋጋው ይገባዋል ወይ? ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።